አይሻረላ በዚህ ነው ሰዎች የሚድኑት። አላህ በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን ስራ የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው። ኻሊዲነ ፊሃ ወዐደ ላሂ ሐቃ ይላል። ይህም በእርሷ ውስጥ ለዘላለም ዘውታሪዎችም ይሆናሉ አለ። ይህም የእኔ የአላህ ቃሌ ነው፣ ቃል ገብቼላችኋለሁ እያለ ይናገራል። ይሻላል። ይሄ በርካታ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ጥርጥር ምጥን ያለ የነቢያት መንገድ የነበረውም ይሄ ነው እና በአንድ አምላክ ማመን፣ ከዚያ አንዱን አምላክ በብቸኝነት መገዛት፣ በነቢያት በኩል ያወረደውን ትእዛዛት በመከተል በዚህ ነው የሚዳነው እንጂ አንድ ንጹህ የሆነ አካል አይሁዶች ሀሳብ ገድለው ሰቅለውት በዚያ ይዳናል ማለት ይሄ በፍጹም የነቢያት ትምህርት አይደለም። ይሄን ይመስላል። እሺ አመሰግናለሁ። ያው እማራለሁ እየገባሁ ጥሩ ተማሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ጥያቄ ነበር የሚመስለው። ጥያቄ ትናንትና አባት ሶላት ወይንም የማይሰግድ ኒካ ማሰር አይችልም ተከታታይ ሰምቼ ነበርና አንድ ሰው አባታችን ሶላት አይሰግድ ቢሞት በሽርክ ላይ ቢሞት ያኔ ሰደቃ ብናረግ ተደራሽ ይሆናል አይሆነውም? ሶላት መስገድ ግዴታ መሆኑን እያወቀ አልሰግድም ብሎ አሻፈረኝ ብሎ እንዲህ ብሎ ከሆነ ለዚህ ሰውዬ ሰደቃም ሆነ ዱዓ እስትግፋር ማድረግ አይቻልም፣ ካፍር ነው። ሶላት መስገድ ግዴታ መሆኑን ሳያውቅ ግን የነገረው ሰው ከሌለ የማያውቅ ከሆነ ነገር ግን ሰውየው ይሄ ነገር ሁጃ ካልቆመበት በዚህ ነገር ላይ ያኔ هو معذور بجهل ባለማወቁ የሚታለፍ ይሆናል። ዱዓ እስትግፋር ሰደቃ ነው። እሺ እሱ እኔ አንድ ሌላ ጥያቄ ያለኝ እሷን አብረህ ብትመልስልኝ ደስ ይለኛል። በቂያማ ቀን ሁሉም ሰው እንደሚጠየቅ በቁርአን ላይ ይናገራል። ከዛም ውስጥ ነቢያቶችም እንደሚጠይቁ ይናገራል። የኔ ጥያቄ ሱረቱል ማኢዳ ላይ ቁጥር 115 ላይ ወይስ ቃል አላሁ ያ ዒሳ ኢብኑ መርየም አንተ ቁልተ ሊናስ የተኽዙኒ ወኡሚ ኢላሀይኒ ሚን ዱኒላሂ ቃለ ሱብሓነከ የሚለው ከ115 እስከ 120 ኢየሱስ በዛን ቀን ይጠየቃል ማለት ነው። ሙሉ ተፍሲሩን ብታብራራልን በጣም ደስ ይለኛል። ከ115 እስከ 120 ኢየሱስም ተጠያቂ ነው። መልካም። እንግዲህ የትንሣኤ ቀን አላህ ሱብሓነሁ ወተዓላ ነቢያቶችን ይጠይቃቸዋል፣ የተላኩላቸውን ህዝቦቻቸውን ይጠይቃቸዋል። በሱረቱል አዕራፍ ላይ ሲናገር የመጀመሪያው ገጽ ላይ ምን ይላል? ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን ይላል። እነዚያ ነቢያት የተላኩላቸውን ሰዎች እንጠይቃቸዋለን፣ ነቢያቶችንም እንጠይቃቸዋለን ይላል። የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል ሱረቱል ማኢዳ። መልእክተኞችን ሁሉ በምሰበስባቸው ጊዜ ከዚያም ምን ተቀበሏቸው ህዝቦቻቸው ብዬ እጠይቃቸዋለሁኝም ማለት ነው። ቃሉ ሱብሓነከ ላ ዒልመ ለና። ያ ሰላም ጌታችን አምላካችን አላህ ጥራት ይገባ ብሎ ይጀምራሉ። ወላሂ ቁርአንን አንብቡት፣ የነቢያቶችን አነጋገር ከአላህ ጋር አንብቡት። ምን ያክል ስርዓት እንዳላቸው፣ ምን ያክል ለአላህ ክብር እንደሚጠነቀቁ፣ እንደሚቀኑ በአላህ ክብር ላይ ሱብሓነክ ብለው ነው የሚጀምሩት። እንዳለ ንግግራቸው እኮ ያ ጀማዓ አምላኬ ጥራት ይገባ ብለው ነው የሚጀምሩት። መሲሁም አሁን በሚጠየቅ ጊዜ ምን ይላል? ሱብሓነክ ብለው ነው የሚጀምሩት። ጥራት ይገባ አምላኬ ብለው ይጀምራል። ወደሱ መልስ እንሄዳለን። ነቢያቶች ይቀሰቅሳሉ። የትንሣኤ ቀን ሁሉም ነቢይ ትውልዱን እየመራ ይሄዳል። የመጀመሪያው ተቀስቃሽ ከቀብር ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። የመጀመሪያው ትንሣኤ እኔ ነኝ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አነ አወሉ መን ተንሸቁ ቢሂ አልቀብር የውም አልቂያማ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት ትንሣኤ የማደርገው እኔ ነኝ ብለው ተናግረዋል። ከሰው ዘር የመጀመሪያው ተነሽ እርሳቸው ናቸው። ከዚያ በኋላ ትውልድ ሁሉ ይነሳል ከእርሳቸው ስር። የመጀመሪያው ተነሽ ማን ነው? እርሳቸው ናቸው። ሁሉም ነቢይ የዛኔ ትውልዱን ይዞ ይመራል፣ ይሄዳል። የውመ ነድዑ ኩለ ኡናሲን ቢኢማሚሂም አለ አምላክ አላህ። ሁሉንም ሰው በመሪው በምጠራው ጊዜ በማስነሳው ጊዜ ይላል። ነቢ ሰለላሁ ዐለይሂ ወሰለም ትውልዶቻቸውን ይዘው ይሄዳሉ። ኢብራሂምም፣ ሙሳም፣ ዒሳም ሁሉ ይሄዳሉ። ከአምላክ ፊት እንቆማለን የዛኔ። ወበረዙ ሊላሂ ጀሚዓን ይላል። ሁሉም ፍጥረት የዛኔ ለአላህ ይገለጣሉ። በአንድ ሜዳ ላይ ይቆማሉ ሁሉም ህዝብ ሁሉ። ከዚያ በኋላ ነቢያቶች ይጠራሉ።
አላህ ስብሓነሁ ወተዓላ እነዚህን ነቢያቶች ይጠይቃቸዋል። እኔ ልኬያችሁ ነበር ለህዝቦች ለመሆኑ አድርሳችኋል ወይ ይላቸዋል። እያወቀ ማለት ነው። ይወታቸዋል አድርሳችኋል ወይ ይላቸዋል። ልክ እንዲሁ ህዝቦቻቸውንም ነቢይ ልኬላችሁ ነበር መተውላችኋል ወይ መልእክታቸውን ተቀብላችኋል ወይ ብለው ይጠይቃቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ለናሙናነት ያክል የተወሰኑ ነቢያትን አንስተው ኑህ ይጠራል ከህዝቦቹ ጋር ኑህ ሆይ ይባላል። ኑህ ይቀርባል፣ ህዝቦቹ ይቀርባሉ። ልኬህ ነበር ነቢይ አድርጌ አድርስ ያልኩህን መልእክት አድርሰሃል ወይ ይለዋል አላህ። አዎ ጌታዬ ልከኸኛል፣ አድርስ ያልከኝን መልእክት በአግባቡ አድርሻለሁ ይላል። ህዝቦቹ ይጠየቃሉ። እዛው ኑህ መጥቶላችሁ ነበር መልእክትን አድርሶላችኋል? ቃሉ ማ ጃአና ሚን በሺሪ ወላ ነዚር። ሱብሃነላህ ኧረ ውሸትን ነው ነቢይ የሚባል አልመጣልንም ሲጀምር ብለው ይሸመጥጡታል። እንዳለ ከሃዲያኖቹ ማለት ነው። አማኞቹ አዎ መጥቶልናል ይላሉ። ማ ጃአና ሚን በሺሪ ወላ ነዚር፣ አንድም አብሳሪ ወይንም ማስጠንቀቂያ የሆነ ነቢይ አልመጣልንም። እሺ ማንን ስትገዙ ነበር? ወላሂ ረቢና ማ ኩና ሙሽሪኪን ይላሉ። በጌታችን አላህ ሆይ በአንተ ስም እንምላለን፣ በፍጹም እኛ ስናጋራ አልነበርንም፣ አላጋራንም፣ በአንተ ላይ አንተን ስንገዛ ነበር። ይሸመጥጣሉ። አያስፈርና በዚህ ጊዜ ኑህን አላህ ስብሐነሁ ወተዓላ ምን ይለዋል? ኑህ ያው እየተካድክ ነው ይለዋል። ማስረጃ አምጣ ይለዋል። ማስረጃ አምጣ ይባላል። ኑህ አለይሂ ሰላም ማስረጃዬ ሙሐመዱን ወኡመቱሁ ይላል። ሙሐመድና ኡመቶቹ ናቸው ይላል። ጥሯቸው ይላል አላህ ሱብሓነሁ ወተዓላ። እኔና ትውልዶቼን በዛኔ ለነቢያት ልንመሰክር እንሄዳለን አሉ። አላህ በቁርአን ላይ ቃል ገብቷል። እናንተ የነቢያት መስካሪዎች ናቸው ብሎናል። ሰየቁሉ ሱፈሃኡ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ፣ በሰዎችም ላይ እንድትፈርዱ አደርጋቸዋለሁ የትንሣኤ ቀን ብሏል። አያቸው አይደል? የዛኔ ሊመሰክሩ ይመጣሉ ነብዩ ሰለላሁ ዐለይሂ ወሰለም እና ትውልዶቻቸው። ለመሆኑ ኑህ ተልኮ ነበር ይላቸዋል። አዎ ጌታችን ልከኸው ነበር። ለህዝቦቹ አድርስ ያልኩትን መልእክት አድርሶ ነበር። አዎ አድርሶ ነበር። እንዴት አወቃችሁ? ባወረድክልን መለኮታዊ መጽሐፍ በቁርአን ላይ አንብቡ እርሱን ይባላሉ፣ ያነባሉ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አፈላ ተተቁን ብለህናል ይላሉ። ምን ይላል እዚህ የቁርአን አንቀጽ ላይ? ኑህንም በእርግጥ ወደ ህዝቦቹ ልኬው ነበር ይላል አላህ። ህዝቦችንም ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም። ለመሆኑ እርሱን በብቸኝነት አትገዙትምን አላቸው ይላል። ያው ወዲያው ተመሰከረባቸው። ሁድም ይመጣል፣ ሷሊህ ይመጣል። ለእያንዳንዱ ነቢያት መስካሪዎቹ ማን ይሆናሉ? የነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች። ዛሬም የነቢያትን ትምህርት ይዘው ለትውልድ እያስተማሩ ይጸናሉ። ነገም የትንሣኤ ቀን ከነቢያት ጎን ቁመው ለእውነት ይመሰክራሉ። የሚገርም ትውልድ ነው ይሄ ትውልድ። ያን ያደርጋሉ። ከዚያ በኋላ መሲሁ ይቀርባል። መጨረሻ ላይ የመሲሁ ጥያቄ ደግሞ የተለየ ነው። አድርሰሃል አላደረስክም አይደለም ጥያቄው። ምክንያቱም ተመልኳል። እሱ ብቸኛ የተመለከው ነቢይ ነው። አምልኩ ብልሃቸዋል ወይ ነው ጥያቄው የእርሱ የሚሆነው። ገብታችኋል አይደል? ኑህንስ አምልኩ ብልሃል ወይ? ላ አልተመለከም። ማስለ ሲጀምር ሁድንስ ተመልኳል ወይ? አልተመለከም። ኢብራሂም አልተመለከም። ሉጥ ተመልኳል ወይ? አልተመለከም። ነቢዩላህ ዒሳ ላይ ሲደርስ ጥያቄው ይለያል። ምን ተብሎ ነው የሚጠየቀው? ወኢዝ ቃለ ላሁ ያ ዒሳ ብነ መርየም ይለዋል። ዒሳና ኢየሱስና ሲያመልኩት የነበሩ ትውልዶቹ ይቆማሉ ፊት ለፊት። አላህ ቁርአን ላይ ብሏል፣ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ብሏል። የትንሣኤ ቀንም ይመሰክርባቸዋል በሚያመልኩት ሰዎች ላይ ብሎናል አይደለ? እንዴት እንደሚመሰክርባቸው እንመልከት ከአምላክ ፊት። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ይለዋል። አንተ የማርያም ልጅ ኢየሱስ ሆይ ለመሆኑ ከእኔ ውጭ አንተን እንዲያመልኩህ አስተምርሃል ወይ? እነዚህን ህዝቦች አምልኩኝ ብለህ ጠርተሃቸዋል ወይ ይለዋል። መሲሁ ምን ብሎ ይመልሳል? ቃለ ሱብሓነክ ብሎ ይጀምራል። አምላክ ያላህ ሆይ ለአንተ አጋር ከመኖር ጥራት ይገባህ በመጀመሪያ ይላል። እኔ አንተ አጋር ልሆን አልችልም። ለአንተ ጥራት ይገባህ በመጀመሪያ፣ ማንም አጋር የሌለህ ነህ፣ ከአጋር የጠራህ የጸዳህ ነህ አንተ ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል።
ለእኔ የማይገባኝን ነገርም ልሞግት አይቻለኝም ይላል። መለኮ አምልኮ ማለት ነው። ለእኔ የማይገባኝን አምልኩኝ ብዬ ልሞግት አይቻለኝም በፍጹም። እኔ እንዳላልኳቸውን አምልኩኝ ያላልኳቸውን ብሎ ይመሰክርባቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም አውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን ሁሉ የምታውቅ ነህና ይላል። መሲሁ ወደ ህዝቦቹ ይዞራል። ወደ አመለኩት ህዝቦች ምን ይላቸዋል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ዕቡዱላህ ረቢ ወረበኩም። አምላክ ያላህ ሆይ እነዚህን ሰዎች ሲያመልኩት የነበሩትን እኔ አንተ እንድሰጣቸው የሰጠኸኝን ቃል እንጂ ሌላ አላልኳቸውም ይላል። አን ዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብቻ ነው ያልኳቸው፣ እኔን አምልኩኝ አላልኳቸውም ይላል። ያ ሰላም። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። የትንሣኤ ቀን በእነርሱ ላይ ይመሰክርባቸዋል ይላል። እንደሚመሰክርባቸው ተናግሯል። ማቴዎስ ወንጌል ምዕራፍ 7 ቁጥር 27 ላይ ምን ይላል? ኢየሱስ ክርስቶስ ምን አለ? በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። በዚያን ጊዜም አለ ብዙዎች ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? እኔም እነዚህን ሰዎች አላውቃችሁም፣ እናንተ አመፀኞች ከእኔ እራቁ ብዬ እመሰክርባቸዋለሁኝ አለ። ኢየሱስ ክርስቶስ የፍርዱ ቀን የሚመሰክርባቸው እነማን ናቸው? ማን ናቸው? ዛሬ በክርስቶስ ስም ትንቢት እንናገራለን እያሉ እየነገዱበት ያሉት ሙስሊሞች? ላ ማን ናቸው? በክርስቶስ ስም አጋንንትን እናስወጣለን እያሉ እየነገዱበት ያሉት ሙስሊሞች? በፍጹም። ማን ናቸው? መለኮታዊ ጌትነትን ሰጥተው ጌታ ሆይ እያሉ እየጠሩት ያሉት? ጌታ ሆይ የሚሉ መንግስተ ሰማያትን የሚገባ አይደሉም። እነዚህ ሁሉ እመሰክርባቸዋለሁ፣ እናንተ አመፀኞች እያለ ተናግሯቸዋል። እናንተ አመፀኞች ከፊት የራቁ ብዬ እመሰክርባቸዋለሁ እያለ ገብታችኋል አይደለ? ስለዚህ ከወዲሁ የሚያስተውል ያስተውል። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ፕሮፋይል ያደረገው ማን ነው? አሱ እኔ ነኝ። በእህቴ አካውንት ገብቼ ነው እና በልጅነቴ ማለት ነው እናቴ የሆነ የተጻፈ ወረቀት አምጥታ አሞኝ ሲጨንቀኝ በጣም አሞኛል ብዬ ሳስጨንቃት የሆነ የተጻፈ ወረቀት አምጥታ ታጠብኩበት። ከዛም ተሻለኝ አልኳት፣ በጣም ጨንቋት ስለነበረ እና ከጊዜ በኋላ እኔ ወደ ቀርአት ምናምን ገብቼ ሳጠና እንደዚህ ሽርክ የሚባል ነገር እና ጦንቆላ ምናምን ጦንቃ የሚባል ሰፈር እንደዚህ አይነት ሰውዬ እንዳለ ሰማሁኝ። ከዛ በኋላ ለእህቶቼ ስጠይቃቸው አንዳንዴ እኔም እንደዚህ አይነት ወረቀት አግኝቻለሁ፣ ልብሴም ላይ ተቋጥሮ አይቻለሁ አለችኝ አንዲት እህቴ ማለት ነው። እና ይሄ ነገር እንዴት ይታያል? አንደኛው ጥያቄ ነው። እሺ፣ ሰዎች በህፃናት ልጆቻቸው ላይ የሚያንጠለጥሏቸው ህርዝ የሚባሉ ነገራቶች አሉ። ወይም በአረበኛ ተሚማ ይባላሉ፣ ተማኢም ይባላሉ። ለብዜት ተሚማ ለነጠላ እነዚህ የተከለከሉ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ከማንጠልጠል ከልክለዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ ከፈረ ወአሽረከ። ህርዝን ያንጠለጠለ ሰው በእርግጥም ካደ ወይም አጋራሉ፣ በአላህ ላይ እንዳጋራ ይቆጠራል። ለምን? ምክንያቱም ተሚማ ብሎ ማለት ህርዝ ብሎ ማለት ሸይኡን ዩዐለቁ ዐላ አልአውላድ ወዐላ አልሐይዋናት ሊደፍዒ አልደረር ወጀልብ እነፈዕ። ተሚማ ወይንም ህርዝ ብሎ ማለት ሰዎች በህፃናቶች አንገት ላይ የሚያንጠለጥሉት ነገር ሲሆን ምንን ታሳቢነት አድርገው ለዚህ ለህፃን ልጅ ጥሩን ነገር ያመጣል፣ ይሄ ነገር መጥፎን ነገር ይከላከላል ብለው አስበው የሚያንጠለጥሉት የሆነ ነገር ነው። ከአይን ናስ ይጠብቀዋል ብለው ሲያንጠለጥሉ አይታቸዋል። ያ ማለት ከክፉ ነገር ይከላከልለታል እያሉ ነው፣ ወይንም ጤናንም ያመጣለታል እያሉ ነው። ስለዚህ ያን ነገር የሚያደርግ ደግሞ ማነው? አላህ ሱብሓነሁ ወተዓላ። ወማ የድፈዑ ደረር ወላ ይጅልብ ነፈዕ ኢላ አላህ ሱብሓነሁ ወተዓላ። ጥቅምን ሊያመጣ የሚችለው ጉዳትን ሊከላከል የሚችለው አላህ ሆኖ ሳለ ወደዚች ወደ ተንጠለጠለችዋ ነገር ሰውየው ይህን ነገር ካስጠጋ በአላህ ስልጣን ላይ ሌላን አካል አጋራ ማለት ነው። ሽርክ ብሎ ማለት ይሄ ነው።
الشرك معناه تسوية غير الله مع الله في خصائص الله ሽርክ ብሎ ማለት አላህ በሚለይባቸው ባህሪያቶቹ ሌላን ነገር ማጋራት ማለት ነው። ከጥቅምን ሊያመጣ የሚችለው ጉዳትን ሊከላከል የሚችለው አላህ ብቻ ብሎ ነው ብሎ እያመነ ሰውየው ይቺ ያንጠለጠልኳት ነገር ከአይንናስ ትጠብቃለች፣ ጥቅምን ታመጣለች፣ ጉዳትን ትከላከላለች ብሎ ካሰበ የአላህን ስልጣን ለዚች ነገር ሰጠ ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ አሽረከ ያሉት፣ እርዝን ያንጠለጠለ ሰው በእርግጥም አጋራ ያሉት። በሌላ ሐዲስ ላይ ኢነ ተማኢም ወቲወላ ያኒ ሽርክ ነው፣ እርዝን ማንጠልጠል ሽርክ ነው ብለዋል። በሌላ ሐዲስ ላይ መን ዐለቀ ተሚመተን ፈላ አተመ አላሁ ለሁ፣ እርዝን ያንጠለጠለ ሰው አላህ ይህን ሰው ጉዳዩን እንዳይሞላለት ብሎ ተናገሩ። ለምን? ወደ ሽርክ ነገር ስለተጠጋ፣ ይሄ ነገር ጉዳይን ያሳካልኛል ብሎ ወደዚህ ስለተጠጋ እንዳይሟላለት አሉ። ለዐነሁ ነብዩ ዐለይሂ ሰላቱ ወሰላም ወደዓ ዐለይሂ አላ የቲመ አላሁ ለሁ ማ አራድ፣ የፈለገው ነገር እንዳይሳካለት ዱዓ አድርገዋል። ሰለላሁ ዐለይሂ ወሰለም ሽርክ